እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በዚሁ የሕዝብ መሰብሰቢያ አዳራሽ ተሰብስበን ኢትዮጵያ ያገኘችውን ክብር ጠቅላይ ሚኒስትር አብይ አህመድ ያገኙትን ሽልማት ለማክበር የሀገር ሁሉ ስለሆነ የሁላችንም ስለሆነ እዚህ መተን እግዚአብሔርን ለማመስገን ሽልማት ሰጪዎቹንም ለማመስገን በዚህ ስለሰበሰብከን እናመሰግናለን። ክብርት የኢፌዴሪ ፕሬዝዳንት ክቡር ጠቅላይ ሚኒስትር የተከበራችሁ እንግዶች ሁሉ እግዚአብሔር አምላክ ከሀገራችን ጋር ነው ሁሉ ጊዜም ሁላችንም የምንጸልየው እኛም በጸሎት የሃይማኖት አባቶች ሆነን ሁሉ በጸሎት መንግስት ደግሞ በራሱ የአስተዳደርና የሕግ የሥነ ሥርዓት መሪ በመሆን ኢትዮጵያን አስከብረን እንኖራለን። አሁንም ቢሆን ይህ ሽልማት የተገኘው በዚሁ በሰላምና በፍቅር መኖራችንን ወደፊትም ደግሞ የምናደርገው ተስፋ አሁን በሀገራችን ያለውን ችግር ሁሉ ተወግዶ ወደ ሰላማችን፣ ወደ ፍቅራችን፣ ወደ አንድነታችን የምናተኩርበት ዓመተ ምህረት በመሆኑ እግዚአብሔር አምላካችንን እናመሰግነዋለን። ለዚህ ሁሉ ምክንያት የሆኑት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ደስ ያለዎት እንላለን በቤተ ክርስቲያናችን ስም። እንደዚሁም የኢትዮጵያ ሕዝብም ሁላችንን እንኳን ደስ ያለን ይህንን በማግኘታችን እግዚአብሔር የተመሰገነ ይሁን። እናመሰግናለን። الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم سلم بلادنا وشعبنا، اللهم سلم بلادنا وشعبنا وجماعتنا، اللهم أمن بلادنا وشعبنا يا الله يا ذا الجلال والإكرام. አገራችንን ሰላም አላህ ያድርግልን፣ አገራችንን አማን አላህ ያድርግልን። ለዚህ ምክንያት የሆኑትን ጀግናውን ደግሞ ባለሙያውን ጠቅላይ ሚኒስትራችንን ሀያታቸውን አላህ ያርዝምልን፣ አማን አላህ ያርግልን። የጠላቸውን ሁሉ ወደ ሰላም የሚመለስ አላህ ያርገው። በአጠቃላይ መሪዎቻችንን ሁሉ ሰላም አላህ ያርግልን። ህዝባችንን ሁሉ ሰላም አላህ ያርግልን። መጥፎ ሐሳብን ሁሉ ወደ ደህና አላህ ይመልሰው። በተለይም ደግሞ ለይህ ሰበብ የሆኑትን የተከበሩትን የሰላም ሚኒስትር አስተጓደኞቻቸው ሰላም አላህ ያርግልን። ሰዋችን ሁላ በሰላም የሚኖር አላህ ያርገው። ሰላምም እንጠግብ አላህ ያርገን። ክፉ ነገር ከሀገራችን አላህ ያዘው። አሚን። اللهم صل وسلم። ክብርት ፕሬዝዳንት ሳህለወርቅ ዘውዴ፣ እጅግ የተከበሩ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ እንኳን ደስ ያለዎት። ካቶሊክ ቤተክርስቲያን ወክዬ እንኳን ደስ ያለዎት ስሎት። የሰላም ስራ የእግዚአብሔር ስራ ነው። የሰላም ስራ የአማኞች ስራ ነው። የሰላም ስራ የሰው ልጆች ሁሉ ስራ ነውና ለዚህ ስለበቁ እንኳን ደስ ያለዎት፣ እግዚአብሔር ይባርኮት ማለት ፈልጋለሁ። እንደ አውሮፓውያን አቆጣጠር በ1979 ዓመተ ምህረት ቅድስት እማሆይ ተሬዛ የድሆች አገልጋይ የኖቤል የሰላም ሽልማት አሸናፊ የነበሩ እንዲህ ይሉ ነበር። የጽሞና ፍሬ ጸሎት ነው፣ የጸሎት ፍሬ እምነት ነው፣ የእምነት ፍሬ ፍቅር ነው፣ የፍቅር ፍሬ አገልግሎት ነው፣ የአገልግሎት ፍሬ ደግሞ ሰላም ነው ይሉ ነበር። ስንጸልይ እናምናለን፣ ስናምን እንወዳለን፣ ስንወድ ከልብ እናገለግላለን። ክቡር ጠቅላይ ሚኒስትር
እርሶ ስለሚጸልዩ ስለሚያምኑ ከልቦ ስለሚወዱና ስለሚያገለግሉ የሰላም ሰው ሆነው ተፈጥረዋል። እንኳን ደስ ያሎት። ለመደመር ፍልስፍናው ሰላም መሰረት ነው። ሰው ከፈጣሪው ጋር ሲደመር፣ ሰው ከራሱ ጋር ሲደመር፣ ሰው ከጎረቤቱ ጋር ሲደመር፣ ሰው ከፍጥረት ጋር ሲደመር ሰላም ይሆናል። የመደመር መነሻውም መጨረሻውም ሰላም ነው። በ12ኛ ክፍለ ዘመን የነበረ አንድ ታላቅ ቅዱስ ፍራንሲስኮስ የሚባል እንዲህ እያለ ይጸልይ ነበር። እሱን ጸሎት ነው የማደርገው። ጌታ ሆይ የሰላም መሳሪያ እንድሆን አድርገኝ። ጥል ባለበት ፍቅር፣ በደል ባለበት ይቅርታ፣ ክርክር ባለበት ስምምነት፣ ጥርጣሬ ባለበት እምነት፣ ተስፋ መቁረጥ ባለበት መጽናናት፣ ሐዘን ባለበት ደስታ፣ ጨለማ ባለበት ብርሃን እንዲገኝ እንዳደርግ እርዳኝ እያለ ይጸልይ ነበር። እንደዚሁም ጌታ ሆይ ከመግባባት ማግባባት፣ ከመቀበል መስጠት፣ ከመወደድ መውደድ፣ ይቅር ከመባል ይቅር ማለት ብሎም ያስተምር ነበር። ይህንን እያደረጉ ስለሆነም በቀጣይም ለሚያደርጉት ሁሉ ካቶሊካዊት ቤተክርስቲያን ለእርሶ ትጸልያለች፣ ከጎኖ ትቆማለች። እግዚአብሔር መሪዎቿን ህዝቦቿን ሁሉ ይባርክ። አሜን። ክብርት ፕሬዝዳንት ሳህለወርቅ ዘውዴ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ሌሎችም ከፍተኛ መንግስት ኃላፊዎች፣ ዲፕሎማቶች እና ፕሮቶኮል ሁሉ የተከበረ ሆኖ ዛሬ በዚህ ቀን ዓለም ለጠቅላይ ሚኒስትራችን የሰላም ኖቤል ሽልማት በመስጠቱና ይሄንንም እዚህ ለማክበር በመገኘታችን ከሁሉ በፊትና ከሁሉ በላይ ልዑል እግዚአብሔርን አመሰግናለሁ። እርሱ የሰላም አባት ስለሆነ ክርስቶስም የሰላም አለቃ ስለሆነ ሁልጊዜም ሰላም እጅግ በጣም አስፈላጊ መሆኑን እናምናለን። እንግዲህ ሌሎቹም ቤተ እምነቶች ከተናገሩ እኛም እንደ ኢትዮጵያ ወንጌላውያን አማኞች ወይም እንደ ፕሮቴስታንት በተለምዶ እንደምንባለው ወንጌላውያኖችን ሁሉ በመወከል እነ ቄስ ዮናስም እዚህ ስላሉ በዚህ ሽልማት የተሰማንን ደስታ ከልባችን ለመግለጽ እንወዳለን። እንኳን እግዚአብሔር ለሀገራችን ለአፍሪካ የሰላም ምሳሌና አርአያ እንዲሆኑ በአጭር ጊዜ ውስጥ ይሄን እድል እንዲያገኙ ረዳው ትላለው። እግዚአብሔርን እናመሰግናለን። ከመውረዴ በፊት ግን አንድ ነገር በግልጽ መናገር ፈልጋለሁ። አሁን በዚች ምድር ላይ በግልጽ የምንነጋገርበት ጊዜ ላይ ነን። ተፎካካሪ ፓርቲዎች የገዢው መንግስት ውስጥ ያሉ የተለያዩ ድርጅቶች በኢትዮጵያ አሁን እኛ የሚያስፈልገን ፍቅር፣ ሰላም፣ መተባበርና አንዳችን የሌላውን ሐሳብ በአግባቡ ተረድተን ማንኛውንም መንገድ ነገር በሰላም በመፍታት ህዝባችንን ለዘመናት የተጠማውን ሰላም እንዲጎናጸፍ፣ ሰላም እንደ ወንዝ እንዲፈስ፣ እድገት ለሀገር እንዲኖር ሁላችንም በሰላምና ለሰላም ብቻ መስራት እንደሚገባን ነው። ስለዚህ በልቦናችን ውስጥ ክፋትን አርግዘን ቁርሾን ይዘን ጥላቻን ተሞልተን መንቀሳቀስ ለማንኛችንም አይበጅም፣ አይጠቅመንም። ዛሬ ሰዎች የኢትዮጵያ ህዝብ ሊጣላ የሚችልባቸው ስስ ብልቶች ያውቃሉ። አንዱ በብሔር፣ ሌላው በሃይማኖት። በሃይማኖት ለማጋጨት ሲያቅት በብሔር ሲያቅት ወደ ሃይማኖት እየዞረ ስለሆነ ሁላችንም ለሰላም ዘብንቁም። አንደበታችን የሚናገረው ልባችን ይመን፣ በተግባርም እናድርግ። አገራችንን ከፍ ወዳለ ደረጃ ልንወስዳት እንችላለን። የእግዚአብሔር በረከትና ሰላም ለሁላችን ይሁን። የሰላም አለቃ ክርስቶስ ምድራችንን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰላም ያድርግላለው። አመሰግናለሁ። afaan beekuu isin eebbisa
afaan kama fi beeku sini eebbisaa baga dasi jenne ummati Itoophiyaa duudiinu baga gammaddanii baga kanaanu dhaqqabe hawaasiniin jedhu baga tokko teene mucaan kiyya ilma abbaa gadaa ka jedhu ilmi abbaa gadaa sun guddatee horee bulee kolbaa tana bulchee biyya dura bulii biyya dura le'ii waaqayyoon tokko nu godhee afaan nu wal beeksisee walti ede'amaa ka jedhu san waaqi tokko nu godhu afaan tokkoon bulaa biyyi teenne nageettu kolbaan teenne nageettu wal dhabaa fi waraanni biyya teennaa badu horaa bulaa gammadaa baga gammaddan. Barri nagaa barii nagaa barri nagaa barii nagaa biyyoon nagaa biyyi nagaa biyyoon nagaa biyyi nagaa ollaan keenya nagaa daangaan keenya nagaa kunoo ijoollee abbaa gadaa waaqayyo hafuura keessan biyya Itoophiyaatitti haa urgeessu waaqayyo hafuura keessan biyya Itoophiyaatitti haa urgeessu hafuura Itoophiyaa isinitti haa urgeessu kana caalaa badhaadhaa kana caalaa guddadhaa Afrikarra darbaatii addunyaadhaa ta'aa jirtu waaqayyo isin cinaa dhaabbafu tokkummaa fi jaalalli keessan jidduu keessan qilleensi kamiyyuu akka seen horaa bulaa badhaadhaa.